በቀን ውስጥ ስንት ሰዓት በቢሮ ስራ፣ በትምህርት ማስታወሻዎች ወይም ረጅም ሪፖርቶች በመጻፍ ያባክናሉ? ብዙዎቻችን አንድም ፕሮፖዛል ወይም የሥራ ማመልከቻ ለመጻፍ ብቻ ሰዓታትን አንዳንዴም ቀናትን እንፈጃለን። ነገር ግን በ2026 ላይ ሆነን ይህን ሁሉ ድካም በእጃችን ላይ ባለው ኤአይ ማቃለል እየቻልን ለምን እንሰቃያለን? ባለፈው ክፍል ኤአይ ምን እንደሆነ አይተናል። ዛሬ ደግሞ በተግባር በየቀኑ የምንሰራቸውን አሰልቺ ስራዎች ኤአይን ተጠቅመን እንዴት በሰከንዶች ውስጥ እንደምናጠናቀቅ እናያለን። ከአማርኛ ሪፖርቶች እስከ ቢዝነስ ኢሜሎች ድረስ ያለውን ሚስጥር ደረጃ በደረጃ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በሳምንት ውስጥ የምትጨርሱትን ስራ በአንድ ቀን ማጠናቀቅ ትጀምራላችሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ትምህርቱ ንግባ። የመጀመሪያውና ሁላችንም የሚያጋጥመን ነገር የሥራ ደብዳቤ ወይም ኢሜል መጻፍ ነው። ለምሳሌ ለአንድ ድርጅት የሥራ ማመልከቻ ወይም የደሞዝ ጭማሪ መጠየቂያ ደብዳቤ መጻፍ ፈልጋችሁ እንበል። ድሮ ቢሆን ክቡራንና ክቡራት እያልን ቃላትን ለመደርደር ብዙ እንጨነቅ ነበር። አሁን ግን ወደ ኤአይ ረዳታችን እንሄዳለን። በስክሪኑ ላይ እንደምትመለከቱት እኔ አሁን እንዲህ ብዬ ጽፋለሁ። ለአንድ የቴክኖሎጂ ድርጅት የጁኒየር አይቲ ባለሙያ የሥራ ማመልከቻ ደብዳቤ በአማርኛ ጻፍልኝ። በትምህርቴ ኮምፒውተር ሳይንስ እንደተመረኩና በሶፍትዌር ልማት ላይ ፍላጎት እንዳለኝ አካት። ቃናው ፕሮፌሽናል ይሁን። ተመልከቱ፣ እኔ ይህን ጽፌ ኢንተርን ስነካ ኤአዩ በሰከንዶች ውስጥ ፍጹም የሆነ ምንም የፊደል ግድፈት የሌለበት ደብዳቤ እያዘጋጀልኝ ነው። ስሙ፣ ስልክ ቁጥሮና ዝርዝር መረጃው የሚገቡበትን ቦታ በቅንፍ አስቀምጦልናል። የእናንተ ሥራ ኮፒ አድርጎ የእናንተ መረጃ ማስገባት ብቻ ነው። ለዚህ ሥራ ድሮ ከ1 ሰዓት በላይ ይፈጅባችሁ ነበር። አሁን ግን በ10 ሰከንድ ተጠናቀቀ። ሁለተኛው ትልቅ ችግር ደግሞ ረጃጅም ሰነዶችን ማንበብ ነው። ተማሪ ከሆናችሁ የጥናት ሪፖርት፣ ሰራተኛ ከሆናችሁ ደግሞ የድርጅት ዓመታዊ ዕቅድ በብዙ ገጾች ተጽፎ ሊሰጣችሁ ይችላል። ያንን ሁሉ አንብቦ ለመጨረስ ጊዜ የላችሁም። እዚህ ላይ ነው ኤአይ ሕይወታችሁን የሚቀይረው። አሁን የምናየው ዘዴ ዶክመንት ሳመራይዜሽን ይባላል። በ2026 ያሉ የኤአይ መሳሪያዎች ሙሉ የፒዲኤፍ ሰነድን በአንድ ላይ ተቀብለው ማንበብ ይችላሉ። እዚህ ስክሪን ላይ እንደምታዩት እኔ ባለ 50 ገጽ የቢዝነስ ሪፖርት ወደ ኤአዩ ድራግ አድርጌ አስገባለሁ። በመቀጠል ምን ብዬ አዘዋለሁ? ከዚህ ሰነድ ውስጥ ዋና ዋና የገንዘብ ወጪዎችንና በ2026 የተመዘገቡ 3 ዋና ዋና ስኬቶችን በአጭር የአማርኛ ነጥቦች አውጣልኝ። በጥልቀት አስተውሉ። ኮምፒውተሩ ሰነዱን በሙሉ በ2 ሰከንድ ውስጥ አነበበው። አሁን ደግሞ እኛ የፈለግነውን መረጃ ብቻ ለይቶ በነጥቦች አስቀመጠልን። ይህ ማለት የ3 ሰዓት ንባብን ወደ 1 ደቂቃ አሳጠራችሁት ማለት ነው። ጊዜያችሁን እንዴት እንደቆጠባችሁ ታያችሁ። አሁን ደግሞ ወደ ከባዱ ሥራ እንሂድ። አዲስ ቢዝነስ ለመጀመር አስባችኋል። ነገር ግን የቢዝነስ ፕላን ወይም ፕሮፖዛል እንዴት እንደሚጻፍ አታውቁም። ብዙ ሰዎች ለዚህ ሥራ ለባለሙያ ብዙ ሺህ ብር ይከፍላሉ። ዛሬ ግን በነፃ እንዴት እንደምትሰሩ ታሳያችኋለሁ። እዚህ ጋር ሚስጥሩ ባለፈው ክፍል የተማርነው ፕሮምፕት ኢንጂነሪንግ ነው። ዝም ብለን ቢዝነስ ፕላን ጻፍልኝ አንለውም። እንዲህ እንለዋለን። በአዲስ አበባ ውስጥ ዘመናዊ የካፌና የጁስ ቤት ለመክፈት አስቤያለሁ። ለአነስተኛና መካከለኛ ኢንተርፕራይዝ የሚቀርብ ዝርዝር የቢዝነስ ማቅረቢያ ፕሮፖዛል አዘጋጅልኝ። ማጠቃለያ፣ የሚፈለጉ መሳሪያዎች፣ የገበያ ውድድርና የ3 ዓመት የትርፍ ግምት አካት። ተመልከቱ፣ እያንዳንዱን ክፍል በንዑስ አርዕስት እየከፈለ የትኞቹን ማሽኖች መግዛት እንዳለባችሁ፣ በኢትዮጵያ ገበያ ውስጥ ደንበኞች እንዴት መሳብ እንደምትችሉ ጭምር አስደናቂ ሐሳቦችን እያፈለቀ ይጽፍልናል። በእርግጥ የኤአዩን ሐሳብ ከሀገራችን ተጨባጭ ሁኔታ ጋር ማመጣጠን የእናንተ ሥራ ነው። ነገር ግን 80 በመቶ የሚሆነውን ከባድ ሥራ ኤአዩ ጨርሶላችኋል። ነገር ግን አንድ ወሳኝ ማስጠንቀቂያ አለኝ። ኤአይ 100 በመቶ ፍጹም አይደለም። አንዳንዴ የማያውቀውን ነገር አውቃለሁ ብሎ ሊዋሽ ይችላል። ይሄ ኤአይ ሃሉሲኔሽን ይባላል። ስለዚህ ኤአይ የጻፈላችሁን ማንኛውንም ደብዳቤ፣ ሪፖርት ወይም ቢዝነስ ፕላን በጭፍን ልካችሁ እንዳትጠቀሙበት። ሁልጊዜ አይናችሁን ጨፍናችሁ ከመላካችሁ በፊት አንብቡት፣
አስተካክሉት፣ የራሳችሁን ስሜትና እውነት ጨምሩበት። ኤአይ የእናንተ ምትክ ሳይሆን የእናንተ ረዳት ነው። እንግዲህ ዛሬ ኤአይን ተጠቅመን እንዴት ስራችንን እንደምናቀል አይተናል። በሚቀጥለው ክፍል ሁላችሁም በጉጉት የምትጠብቁትን ርዕስ እናያለን። በኤአይ እንዴት ገቢ መፍጠር ይቻላል፣ ወይም ሳይድ ሃስልስ የምንላቸውን ፍሪላንስ በመስራት ዲጂታል ምስሎችን በመሸጥና ይዘቶችን በመፍጠር እንዴት የገንዘብ አቅማችሁን እንደምታሳድጉ በተግባር እናያለን። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።